ስኳር 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 ነሽ ጣፋጭ በፍቅርሽ መዓዛ ሰላም ደስታን የምትሰጪ። በወንጂ ሸዋ ስኳር ፋብሪካ በእርሻ ዘርፍ ስር የሚገኘው የተጓዳኝ ልማት ስራ ባለፉት ዓመታት በወተት ላም ልማት፣ በእንቁላል ጣይ ዶሮዎች እርባታ፣ በአሳ ሀብት ልማትና በዘመናዊ የንብ ማነብ ስራዎች ተከታታይና ተጨባጭ ስኬቶችን ሲያስመዘግብ ቆይቷል። ከእነዚህ ዘርፈ ብዙ የልማት ስራዎች ጎን ለጎን ሲከናወን የቆየው የሰንጋ ማደለብ ስራም የፋብሪካውን ተረፈ ምርቶች በአግባቡ ጥቅም ላይ በማዋል ረገድ የራሱን ከፍተኛ ድርሻ ሲያበረክት የቆየ ስኬታማ ተግባር ነው። ይህ በዘርፉ ያካበትነው ጥልቅ ተሞክሮ የተደራጀ አሰራርና የምርታማነት ደረጃ ተቋሙ ያለውን እምቅ ሀብትና ምቹ የሥራ ሁኔታ ተጠቅሞ ወደ ላቀ ምዕራፍ እንዲሸጋገር ትልቅ መነሳሳትን ፈጥሮልናል። ቀደም ሲል ከነበሩት የልማት ስራዎች ጋር አብሮ ሲከናወን የቆየውን የከብት ማደለብ ስራ ይበልጥ ማጠናከርና በማስፋት አሁን ላይ የፍየል ማደለብ ስራን በአዲስ መልክ ወደ ተግባራዊ እንቅስቃሴ መቀላቀል አዲስ የታሪክ ምዕራፍ ተከፍቷል። ይህ አዲስ ጅምር ድርጅቱ ያለውን እንስሳት ሀብት ልማት አድማስ የሚያሰፋና የስጋ ምርትን አማራጮችን በአይነትና በብዛት ለማሳደግ ታስቦ የተጀመረ ስራ ነው። እነዚህ እንስሳት ከፋብሪካ የሚወጡ ተረፈ ምርቶችን እና ለእንስሳት መኖነት ከፍተኛ የፕሮቲንና የኤነርጂ ይዘት ያላቸውን እንደ ሞላሰስና የሸንኮራ አገዳ ገለባ ወይም ኬንቶፕ፣ ሽሪምባ ያሉ ግብዓቶችን ተጨማሪ አጋዥ የመኖ አይነቶችን በማካተት በአግባቡ ጥቅም ላይ በማዋል በአጭር ጊዜ ውስጥ ከፍተኛ ጥራትና ክብደት ያለው የስጋ ምርት ለገበያ ማቅረብ እየተሰራ ይገኛል። በዚህ ስራ በፋብሪካው ያለውን እምቅ ሀብት ወደ ተሻለ ገቢ ማስገኛነት እንዲውል ማድረግ አቅሙን በተግባር ያሳየበት ሲሆን ይህም የፋብሪካውን ሰራተኞችና የአካባቢውን ማህበረሰብ የስጋ ምርት ፍላጎት ከመሙላት ባለፈ በቀጣይ ጊዜያት ጥራትና ደረጃውን የጠበቀ የስጋ ምርትን ወደ ዓለም አቀፍ ገበያ በመላክ የውጭ ምንዛሪ ለሀገሪቱ ለማስገኘት በቁርጠኝነት እየሰራ ይገኛል። በአጠቃላይ ከስኳር ምርቱ ጎን ለጎን ዛሬ በፋብሪካ ውስጥ የሚታየው የወተት፣ የዶሮ፣ የአሳ፣ የንብና የማድለብ ስራዎች ቅንጅት ተወዳዳሪ፣ ትርፋማና
በስኳር ኢንዱስትሪው የልቀት ማዕከል የመሆን ራዕዩን እንዲያሳካ ለወንጂ ሸዋ ስኳር ፋብሪካ አመላካች ሲሆን በድርጅቱም እየተከናወኑ ያሉት የተቀናጀ የእንስሳት ሀብት ልማት ስራ በስኬት ወደፊት የሚቀጥሉ ይሆናሉ።